ሰላም ክርስቶስ ኮላችን ጋር ይሁን እንደምናላችሁን እግዚአብሔር ይመስገን በጣም ዳንኝ። ዛሬ እስኪ ሱራ 16 ቁጥር 93 ላይ ያለውኒ አላህ በሻ ኑሮ ይላል። አላህ የሚሻው ምንድነው? ፍጡር ነው። ፍጡር እኮ ነው ያያችሁታ። እዚህ ጋር አሁን የምታዩት ምንድነው? መሻት፣ መደሰት፣ መከፋት፣ ማዘን እነዚህ አሁን የፍጡር ምልክቶች ናቸው። ወይንም ሜታፎሪካሊ ነው ብለው ካላመኑ ይሄ ነገር የፍጡር ምልክት ነው። ሙስሊሞች ደግሞ ምን ብለው ያምናሉ? ዛት አለው ብለው ስለሚያምኑ ይሄ ነገር በቃ ሜታፎሪካሊ አይደለም ማለት ነው። አላህ በሻ ኑሮ አንድ ህዝብ አደረጋችሁ ነበር ይላል። እና ይሄ ደግሞ ምንድነው የሚያመለክተው? አላህ እስካሁን አልሻም ማለት ነው። ቢሻ ኑሮ ግን ምንድነው አንድ ህዝብ ያደረገ ነበር። ስለዚህ ግን መጠየቅ የለብንም። ግን ደግሞ መልሶ ደግሞ ይፈርዳል ብለው የሚያምኑት ምንድነው? በትንሳኤ ቀን እነሱ ናቸው ይፈርዳል፣ ከሞት ተነሳላችሁ ከዛ በኋላ ይፈርድባቸዋል ብለው የሚናገሩት እነሱ ናቸው። ይሄ ምንድነው? ውሸት ነው። በቃ እርስ በራሱ መገጫጨት ነው ማለት ነው።